አዲስ ሴት ቀረ? አዎ። እንዴት ያለሽ ቆንጆ ቀበጥ መሰለች። እውነቱን ንገረኝ። ክፍልክ ያለው ሶኬት አልሰራም ብሎክ አይደለም አይደል እዚህ የመጣው? አንተ የምታወራውን ኤፍራታ እንድትሰማ ብለህ ነው? ለኔ እኮ ከምትነግረኝ እኮ ለሉሊት ብትነግራት ፈጥና ታደርስልህ ነበር። አረ በፍጹም እኔ ለምን እሷ ጋር እንዲደርስ ፈልጋለሁ እንዴ? አሁን ላይ እኔም እሷም የራሳችን ህይወት ነው አይደል? ምን ነው በሷ ተስፋ ቆርጠሃል አይደል? አዎ ቆርጫለሁ። እንዴ አፈቅረዋለሁ አፍቅሬን ያገባሁት አለች እኮ። ቀለበቴን አልፈልግም አለች አይደል? ሰው ይለወጣል በድሮ ማንነቱ አትገምተው አለች። እሷስ ብቶ የምታደርገው ይመስልሻል? አዎ ታደርገዋለች። አሁንም ቢሆን እሷ ያፌትን ማግባቷ ምንም አልተዋጠልኝም። የሆነ ከጀርባ የተደበቀ ነገር አለ። ሲም ባለፈው ዝም ብለህ አትፍረድ፣ ፍቅር መስዋዕትነት ያስከፍላል ምናምን ስትለኝ ነበር። ቆይ የምታውቁት ነገር አለ? አይ እንግዲህ ነው የመሰለኝን ነገር ነው ያልኩ። ለማንኛውም አንተ ራስህን ጠብቅ። ደግሞ ላግዝ እንዳልልክ ስራ ላይ ከኔ በተሻለ አንተ ታውቃለህ። ወይኔ ናታ፣ ቆይ ምንድነው ያደረኩት? አሁን በቃ ካላስተዋወቀን ይላሉ፣ ከዛ ነገሩ ሁሉ ብልሽሽቱ ነው ይወጣ። እኔ ለቢኒያም አትናገር ብዬ ራሴ እናገራለሁ። ሴቶች ግን መርዝ ናቸው። አሁን እኔ ለኤፍራታ አዲስ ሴት እንደጠበስኩ አድርሽልኝ አላልኳት፣ ግን ሳልላት የውስጤን አወቀች። ለነገሩ ይኸው በነፃነት ለማውራት ይጠቅመኛል። ያፌትም መቀየሬን ሲሰማ ትንሽ እረፍት ያገኛል፣ ለእኔም እረፍት ይሰጠኛል። ገነቱ ጋር ነው አልደረስንም እንዴ? ደረስን እኮ ጭት እዚች ጋር ስልክ እንጨቷ ጋር። እዚህ ጋር? አዎ እዚህ እኮ ነው። ጥሩ ቦታ ነው አይደል? ግን ጥሩ ቦታ የመረጥሽ ይመስልሻል? የገበያስ ሁኔታ አጣርተሻል በደንብ? ጥሩ ቦታ ይመስለኛል። ወደፊት ደግሞ እንደቀስ ብዬ አስፈቅድና እቺ ካጥሯ ጀምሮ እንደዚህ ከለል አረጋታለሁ። እዛች ጋር? አዎ አዎ፣ እንደዛ ይሻላል። ቀስ እያልኩ አስለምዳለሁ። እንዴ ገኒ በጣም በዛ። እንደዚህማ ዋጣሽ። ቀንሹ። በዛ? አዎ ይሄን ቀንሹ። አይ ያለማጅ ነገር እንደዚህ ቀስ ቀስ እያልኩ ነው የምለምደው። ይሄን በዚህ ጎበዝ ጎበዝ ቢኒዬ፣ ከኔ አንተ ተሻልኩት። ይኸውልሽ እንደዚህ እኔ እኮ ትንሽ ነገር አልወድም። እንደምን ይሻለኛል? ቆይ ወደቀሽ ደግሞ። እስቲ የመርቂ ማለታቸው አይቀርም። የመርቂ ሲሉ ያነሳው መስጠት ይላል። ይኸውልሽ ገኒ ይሄ ለቢዝነስ ስራ ማለት ነው። በቂ ብቻ አይደለም። ምን መሰለሽ ማወቅ ያለብሽ እዚህ ሰፈር ማን ያለው ማን ተጠቃሚ ነው ያለው፣ ምንድነው የሚፈልጉት ካንቺ፣ የሚፈልጉት ስቃ እንዴት ነው የሚረከቡሽ፣ በዛ ላይ ደግሞ አንቺ ዋጋሽ እንዴት ነው ከሌሎቹ አንፃር፣ እሱ ማወቅ አለብሽ በደንብ። እሺ አዎ እንግዲህ ገበያው ምን ያህል ነው፣ በስንት ብገዛና በስንት ብሸጥ ያተርፈኛል የሚለውን ከሆነ እንዳለ አጣርቻለሁ። እንግዲህ በስንት